ይሄ ልጅ እኮ እንደዚህ እየሆነ ያለው በእኔ ምክንያት ነው። ሄጄ እኮ እጅህ እንዴት ነው ብዬ መጠየቅ ነበረብኝ። ግን ደግሞ አጠገቤ እንዳደርሽ ብሎኛል። ምን ያልፈጣ ነው ፈጣሪ። ወይኔ አመመው መሰለኝ። ያሳዝናል አይደል? በጣም። ቆይ ለምን ሄድሽ አትጠይቂው? ከዚህ በኋላ አጠገቤ እንዳደርሽ ብሎኛል። ግም በይበታ። ስለማፈቅረ ከዚህ በኋላ አጠገቤ አለመድረስ አልችልም በይ። ይሻላል እንዴ? አንቺ ዝም ትሰሪያለሽ? ከሊናሽ ጋር እያወራሽ መስሎሽ ነው? አልገባኝም። አትደናገጪ። ትላንትና ልክ እንዳንቺ እኔም እንደዚህ አይነት ሲቹዌሽን ገጥሞኝ ነበር። ምን አይነት ሲቹዌሽን? ልክ እንዳንቺ የፍቅር እንቶ ፍንቶይን ሳወራ አንዱ መቶ ጋማ አይለኝም መሰለሽ? እኔ ምንም የፍቅር እንቶ ፍንቶ አላወራውም። ታይ ሰብለ ያንወሻሽ መሲ፣ ደሜን አታፊው እንዴ! ቆይ ለምን ደምሽ ይፈላል? እንደዚህ አይነት የማይረባ ንግግር እየተናገርሽ እንዴት ነው ደሜ የማይፈላው? ሰብልዬ ምንም ጊዜ የለሽም። እሺ ጆኒ ዛ ከካሌብ ጋር የጦፈ የኳስ ወሬ ይዟል። ባይሆን ሳይመጡብሽ ሄደሽ ብታወሪ ጥሩ ነው። ምንድነው የምለው? ተሻለ ሆይ እንዴት ነህ ትያለሽ። በሰላም ካናገረሽ አናገረሽ፣ ካልሆነ ደግሞ ጥለሽ ትሄጃለሽ። ይሄ ጥሩ ሀሳብ ይመስልሻል? በደንብ ጥሩ ሀሳብ ነው። ድንገት እንኳን ጆኒ በይሽ በእኔ ምክንያት እጁ ስለተሰበረ ልጠይቀው ሄጄ ነው ትያለሽ። ግን እኮ ይጨንቃል። የኔ እናት ጊዜ የለሽም። ፈጠን ብለሽ ሄደሽ አውሪው። እሺ አሁን ነው መሄድ አለብኝ። መስዬ በእናትሽ አብረን ሆነን እናናግረው። አይሆንም። ለምን? ምክንያቱም በእኔ ስልክ ማን ቴክስት እንዳደረገ እየፈለኩኝ ነው እና ምንም ጊዜ የለኝም። ሄጄ ማጣራት አለብኝ። ኡፍ መሲ ግን ቆይ ምን አለበት አብረሽኝ ብትሄጂ? በነገራችን ላይ ትላንት እንለያይ ተጣልተን ነበር። እሱንም መርሳት የለብሽም። እሺ ገደል ግቢ። እሺ ታስጠላ